ሰላም ጤና ይስጥልን ውድ የዛኑ ዜና ተከታታዮች አዳዲስ መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓትና የፌዴራሉ መንግስት የገቡት ሰጣ ገባ አሁንም ቀጥሏል። ህወሓት ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበት መንገድ ተቀባይነት የለውም ያለ ሲሆን ምርጫ ቦርድ ለአንድ ወገን ያደላ ውሳኔ ያሳልፏል ብሏል። ህወሓት ችግሮች ከፌዴራል መንግስቱ ጋር በድርድርና በንግግር ለመፍታት ተደጋጋሚ ጥያቄ ብናቀርብም ፈቃደኝነቱን ሳያሳይ ቀርቷል ያለው ህወሓት የፌዴራል መንግስቱ ዳተኝነቱን አሳይቷል ብሏል። በዚህም የምርጫ ቦርድ ለአንድ ወገን ያደላ ውሳኔ የፕሪቶሪያውን ስምምነት አደጋ ውስጥ ጥሎታል ያለ ሲሆን ለዓለም አቀፉ ማህበረሰብና ለፌዴራል መንግስቱ እንዲሁም ለአደራዳሪዎች የሚከተለውን ጥሪ አቀርበዋል። አንደኛ፣ በፌዴራል መንግስቱና በህወሓት መካከል አስቸኳይ የፓናል ውይይት እንዲካሄድ ጫና እንዲደረግ። ሁለተኛ፣ የአፍሪካ ህብረት የጸጥታው ምክር ቤት ይህንን ጉዳይ አጀንዳው እንዲያደርግና በቀጣይ ስብሰባ ሲቀመጥ እንዲወያይበት የምርጫ ቦርድን ውሳኔ እንዲመረምር። ሶስተኛ፣ ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰርዝ ጫና እንዲያሳድርና ግፊት እንዲያደርግ ጠይቋል። አዲስ የተመረጡት የሮማው ካቶሊክ ሊቀ ጳጳስ ሊዮ 14ኛ ኢትዮጵያን ጨምሮ ጦርነት ባለባቸው ሀገራት ለማደራደር ዝግጁ ነኝ ብለዋል። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ በዓለማችን ላይ ያሉ ግጭቶችን ለመሸምገል ዝግጁ መሆናቸውን አስታውቀዋል። የምስራቅ ካቶሊካዊት ቤተክርስቲያን ኢዮቤልዩን በማስመልከት ዛሬ ባደረጉት ንግግር ከቅድስት ሀገር እስከ ዩክሬን፣ ከሊባኖስ እስከ ሶሪያ እንዲሁም ከኢትዮጵያ እስከ ካካዎስ ድረስ ጦርነት ተስፋፍቶ ይገኛል። እኔም ተፋላሚዎችን ለማገናኘትና እርስ በርሳቸው ተነጋግረው ለሕዝባቸው ተስፋ እንዲሰጡ ለማድረግ ዝግጁ ነኝ። ሰላም እንዲሰፍን የቻልኩትን ሁሉ አደርጋለሁ ብለዋል። የቅድመ ጋብቻ ስልጠና። የሴቶች ማህበራዊ ጉዳይ ሚኒስቴር የፍቺ ቁጥርን ለመቀነስ የቅድመ ጋብቻ ስልጠና እየሰጠው ነው ብሏል። ይህ የተባለው ዛሬ ለሚከበረው የቤተሰብ ቀንን አስመልክቶ ሚኒስቴር መስሪያ ቤቱ በሰጠው መግለጫ ላይ ነው። በዚህም ሰዎች ለፍቺ ከመዳረጋቸው አስቀድሞ ወደ ትዳርም ከመግባታቸው በፊት የተለያዩ ስልጠናዎችን እንደሚወስዱና የምክር አገልግሎት እንደሚሰጣቸው ከተቋሙ ሰምተናል። ይህም ወደ ትዳር ከገቡ በኋላ የሚገጥማቸውን ችግሮች ለመፍታት ያግዛቸዋል ተብሏል። ስልጠናው የሚሰጠው ወደ ትዳር ከመግባታቸው በፊት፣ ወደ ትዳር ከገቡ በኋላና በትዳር ላይ ሆነው የሚወስዱት እንደሆነ የተናገሩት የሴቶች ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ናቸው። ከቤተሰብ አካላት መካከል የሆኑት ህፃናት፣ ሴቶች፣ የአካል ጉዳተኞች እንዲሁም አዛውንቶች የማህበራዊ ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ እንደሆነ ሚኒስትር ዴኤታዋ ተናግረዋል። በተፈጥሮና በሰው ሰራሽ ምክንያት ችግር ለሚደርስባቸው ሰዎችም ከተለያዩ ረጂ ተቋማት ጋር በመሆን ድጋፍ እየተደረገላቸው እንደሆነም ሰምተናል። ይሁንና ድጋፉ የሚገባቸው እያሉ ያልተገባቸው ይወስዱ እንደነበርና ይህንን ለማስተካከል የማህበራዊ ጥበቃ ስርዓት መዘርጋቱንም አስረድተዋል። የቤተሰብ ቀን በዓለም አቀፍ ደረጃ ለ32ኛ ጊዜ በኢትዮጵያ ደግሞ የተሻሻለው የቤተሰብ ገቢ ለሀገሪቱ ኢኮኖሚ በሚል ለ3ኛ ጊዜ ዛሬ ግንቦት 7 2017 ዓ.ም እየተከበረ ይገኛል።